ስደት አካልን ከአካል ማራቅ ብቻ ሳይሆን ማንነትና እምነትን የሚፈትን ትልቅ የእሳት ቶን ነው። ብዙዎቻችሁ የምትኖርበት ሀገር ለስጋችሁ ምቾት ቢኖረውም ለነፍሳችሁ ግን ብቸኝነትና ናፍቆት ሊሰማት ይችላል። ነገር ግን ማስታወስ ያለባችሁ ስደት ቅጣት ሳይሆን አዲስ ማንነትን የምንገነባበት የፈተና አውድማ ነው። ተሰደን አልቀረንም፣ ተዘርተናል። በባዕድ ሀገር መኖር ማለት መጥፋት ማለት አይደለም። ይልቁንም እንደ ዘር መሬት ውስጥ ገብቶ ጨለማውን ተቋቁሞ በቅሎ ለመውጣት የሚደረግ ትግል ነው። በስደት የምታዩት ፈተና እናንተን ለመስበር ሳይሆን ለትልቅ ማንነት ለመቅረጽ የመጣ መሆኑን በቅድሚያ አመኑ። ስደት አዲስ እድል ነው። አዲስ ተስፋና የተሻለ ህይወትን ፍለጋ የሚደረግ የህይወት ጉዞ ነው። ይሁን እንጂ ከሚታወቀውና ከለመዱት ማህበረሰብ ወጥቶ በባዕድ ሀገር መኖር የራሱ የሆኑ ፈተናዎች አሉት። በዚህ ጉዞ ውስጥ ጠንክሮ መስራት ብቻ ሳይሆን በትክክለኛ እውቀትና ጥበብ መመራት ለስኬት ወሳኝ ነው። ውድ የኢንፎትሪክስ ቤተሰቦች፣ ይህ ምክር በስደት ላይ ላላችሁ እህትና ወንድሞቼ የህይወት መንገዳችሁን ብሩህ ለማድረግ የሚረዳ ጥቆማ ነው። እስከ መጨረሻው አብራችሁን ቆዩ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለብዙዎች እንዲዳረስ ላይክ በማድረግ ቪዲዮን ጀምሩት። መልካም ቆይታ። በእምነት መበርታት ወይም መንፈሳዊ ጋሻ። እምነት ለሰው ልጅ በጨለማ ውስጥ የሚበራ ፋኖስ ነው። በየትኛውም ሃይማኖት ውስጥ ብትሆኑ መንፈሳዊ ጥንካሬ ለስኬት መሰረት ነው። ከፈጣሪ ጋር የግል ግንኙነት መፍጠር፣ ጸሎትና ሱባኤ ማለት ከራስ በላይ ካለው ኃይል ጋር መገናኘት ነው። ይህም በውስጣችሁ ያለውን ጭንቀትና ፍርሃት አስወግዶ ብቻዬን አይደለሁም የሚል ጽኑ ድፍረት ይሰጣችኋል። ትዕግስትና ምስጋና። ፈተና ሲበዛ ማማረር ቀላል ነው። ነገር ግን በትንሿ ነገር ማመስገን ለትልቅ በረከት በር ይከፍታል። እምነት ማለት ባልታየው ነገር ተስፋ ማድረግ ነው። ሰው ሀገር ስንኖር መጀመሪያ የሚፈተነው እምነታችን ነው። ቤተሰብና መንፈሳዊ ማህበረሰብ ከራቅበት ቦታ ራስን ለእግዚአብሔር አሳልፎ መስጠት ቁልፍ ነው። የግል ጸሎት ጊዜ ይኑራችሁ። በዙሪያችሁ የሚታየው ዓለም የሚሮጥና ግዙፍ ቢመስልም ለፈጣሪ የምትሰጡት 5 እና 10 ደቂቃ የውስጥ ሰላማችሁን ይጠብቀዋል። የቅዱሳንን ታሪክ አስታውሱ እና አቡነ ገብረ መንፈስ ቅዱስ፣ ቅዱስ ጊዮርጊስ ወይም ሌሎች ቅዱሳን በስደትና በፈተና ውስጥ ሆነው ነው ድል ያደረጉት። የእነርሱን ገድልና ጽናት እንደ ስንቅ ተጠቀሙበት። መንፈሳዊ ቤተሰብን ፈልጉ። ካላችሁበት ቦታ ቅርብ የሆነ ቤተክርስቲያን ወይም ተመሳሳይ እምነት ያላቸውን ወዳጆች በመፈለግ ብቸኝነትን አሸንፉ። የመልካምነት ስነ ምግባር በእምነታችሁ የምታገኙትን የፍቅርና የደግነት መመሪያ በስራ ቦታችሁና በጓደኞቻችሁ መሃል በተግባር አሳዩ። በስራ መለወጥ ወይም የተግባር መንገድ። እምነት ያለ ስራ የሞተ ነው። ራስን ለመለወጥ የሚከተሉት ነጥቦች ወሳኝ ናቸው። የጊዜ አጠቃቀም። ስደት ላይ ጊዜ ማለት ህይወት ነው። በትርፍ ጊዜያችሁ በስልክ ከመጠመድ ይልቅ አዳዲስ ሙያዎችን ለምሳሌ ኮምፒውተር፣ ዲጂታል ክህሎቶች ወይም ቴክኒካዊ ሙያዎች፣ ቋንቋን በኢንተርኔት በማጥናትና በመቅሰም ራሳችሁን ለተሻለ ስራ አዘጋጁ። ካላችሁበት ሀገር ሰዎች ጋር ለመግባባት ቋንቋውን በሚገባ ልመዱ። የገንዘብ ብልህነት። የምታገኙት ገንዘብ የስራችሁ ውጤት ነው። ዛሬ የምትቆጥቡት እያንዳንዱ ሳንቲም ነገ ለምትፈልጉት የነጻነት ህይወት ዋስትናችሁ ነው። ኑሯችሁን ከገቢያችሁ በታች በማድረግ የወደፊት መሰረታችሁን ዛሬ ጣሉ። የምታገኙትን እያንዳንዱ ሳንቲም በአግባቡ መያዝን ተለማመዱ። በስደት የሚገኝ ገንዘብ በላብና በከባድ ድካም የሚመጣ በመሆኑ ለቁም ነገር እንጂ ለይዩልኝ ወጪዎች እንዳይውል። ለወደፊትም ለራሳችሁ ስራ መነሻ የሚሆን ቁጠባ ልማዳችሁ ይሁን። የምታገኙትን ገንዘብ ሁሉ ወደ አገር ቤት በመላክ ብቻ አትጨርሱ። ለወደፊት ራሳችሁን የምታቆሙበትን ቁጠባና ኢንቨስትመንት ዛሬውኑ ጀምሩ። የስራ ክብር። በስደት አላማችሁ ስራ ብቻ ሳይሆን የተሻለ ሰው ሆኖ መመለስ መሆን አለበት። ትናንሽ ስራዎችን አትናቁ። ማንኛውም ስራ ክብር አለው። ዛሬ የምትሰሩት ዝቅ ያለ ስራ ነገ ለምትደርሱበት ትልቅ ደረጃ መወጣጫ ነው። ስራን ካልናቁት ስራ አያሳፍርም። በትጋት የምትሰሩት ማንኛውም ስራ ለነገው ትልቅ ህልማችሁ መነሻ ነው። ስነ ልቦናዊ ጽናት ወይም ተስፋ አለመቁረጥ። ፈተና ሲበዛ ለምን እኔ ማለት ተፈጥሯዊ ነው። ነገር ግን ተስፋ መቁረጥ የሽንፈት መጀመሪያ ነው። በስደት ብቸኝነት፣ ናፍቆትና መድሎ ሊያጋጥሙ ይችላሉ። እነዚህን ለማሸነፍ ራዕይን መሰነቅ፣ ለምን ወደዛ ሀገር እንደሄዳችሁና
ምን ማሳካት እንደምትፈልጉ ዘወትር ለራሳችሁ ንገሩት። ዓላማ ያለው ሰው ማዕበል አይጥለውም። ከሀገር የወጣችሁበትን ዓላማ ዘወትር በልባችሁ ጻፉት። ትልቅ ራዕይ ያለው ሰው በትንሽ እንቅፋት አይወድቅም። ጊዜያዊ ደስታዎች ወይም አላስፈላጊ ውድድሮች ከመጣችሁበት ትልቅ ግብ እንዳያሰናክሏችሁ ተጠንቀቁ። አዎንታዊ ማህበረሰብ ከማን ጋር እንደምትውል ንገረኝና ማን እንደሆንክ እነግርሃለሁ እንደሚባለው የሚያበረታቱና ራዕይ ያላቸውን ሰዎች ቅረቡ። በሐዘንና በደስታ ጊዜ የማይለዩአችሁን ቅን ሰዎችን መምረጥ በስደት ውስጥ ያለውን ብቸኝነት ያቀላል። ተስፋ የሚያስቆርጡ ጓደኞችንና መጥፎ ወሬዎችን ራቁ። በምትኩ በስደት ተሳክቶላቸው ለቁም ነገር የበቁ ሰዎችን ተመልከቱ። ወደፊት ከሚገፏችሁ ከሚያበረታቷችሁና አራያ ከሚሆኑ ሰዎች ጋር ተቀራረቡ። ጤናችሁን ጠብቁ። የተመጣጠነ ምግብ መመገብና በቂ እንቅልፍ ማግኘት ለስነ ልቦና ጥንካሬ ወሳኝ ነው። ለራስ እውቅና መስጠት። እስካሁን ላለፋችሁት መንገድና ላሳያችሁት ጥንካሬ ራሳችሁን አመስግኑ። እናንተ ጠንካሮች ናችሁ። ውድ ወንድሞቼና እህቶቼ፣ በመጨረሻም ስደት ጊዜያዊ ድልድይ እንጂ የመጨረሻው መድረሻ እንዳልሆነ አስታውሱ። ዛሬ የምታሳልፉት ፈተና ነገ ለምታወሩት ድንቅ ታሪክ ግብአት ነው። ተስፋ ሳትቆርጡ ማንነታችሁንና ክብራችሁን ጠብቃችሁ በታማኝነትና በትጋት ከሰራችሁ ስኬት በእጃችሁ ላይ ናት። ዛሬ የምታፈሱት እንባ ነገ የደስታ ፍሬ ሆኖ ይታጨዳል። ፈጣሪ የሰው ልጅ ካለበት ቦታ በላይ ሊያደርሰው የሚችለው በውስጡ ያለውን እምነትና ጥረት ሲመለከት ነው። ዛሬ በእምነት በርቱ፣ በስራ ትጉ፣ በራዕይ ተጓዙ። ነገ ታሪካችሁን ለሌሎች ስታወሩ ዛሬ ያለፋችሁበት ፈተና ለታሪካችሁ ውበት እንደሚሰጠው አትጠራጠሩ። ብርታት በልባችሁ፣ ስኬት ለስራችሁ ይሁን። ፈጣሪ ብርታቱን ጥበቡንና ትዕግስቱን እንዲሰጣችሁ እመኝላችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ቻው።